ሊያስቀምጠኝ ነው እንደ ሂሩቴ ይሄ በገለታ ቦታ ተተክ ያልከኝ ሰውዬ ታዲያስ ምን አርግ ነው የሚልህ? ቆይ ምን አቅለታለሁ እንዴ? ምንም አይለኝ ነገር አለ። ቆይ ሂሩቴ ታዩ ሌላው በፉጨት ነው የጠራኝ እንዴ? የምርህ ነው? ስራ ኖረህም አልኖረህም ከዚህ መስሪያ ቤት እንዳላጣ ይሄ ፕሮግራም የምትለውን ነገር ሳታስገመግም ይዘህ ስቱዲዮ ዘው ማለት አትችልም። ያላለ አዝረበረበብኝ በሴ ምን ሰላም አለ አንድ ነገር ለማት እሺ ና ቡዶን ኩል ቆይ እስቲ ተረጋጋ ማን ነበር ስምህ? እስቲ ተረጋጋና የተፈጠረውን ነገር አንተ ነህ? አንተ የድርጅቴን ስም ለማጥፋት ቆርጥ የተነሳኸው? ለስሙ ትልቅ ሚዲያ እናስተዳድራለን ምናምን ቅብርጥሴ ትላላችሁ እንዴ? በስንቱ አቶ አበጋዝ እዚህ ነው እንደ መሰረው? አዎ ምን ታደርገዋለህ? ከነዚህ ጋር ነው የምሰራው። አረፍ በል አቶ አበጋዝ። ይቅርታ በጣም ልክ አንሳታ እርስ ይቅርታ አቶና ሻይ ቡና እንባባላለን። ደስ ይለኛል። ሁለተኛ እንዲህ አይነት ነገር እንዳይደረግ ለአሁኑ ችግር ሁሉ ተፈቷል። አይ በስንት ስም ራሱ መጣፈጥ ራሱ ቀየረው ባንዴ ማለት እማረግልህን ነገር ልብ ብለህ አዳምጥ እሺ። ይሄ ስራ ሳይኖረኝ በሰዓት ግባ በሰዓት ወጣ የምትለውን ነገር ታቆማለህ። እሺ በጣም ጥሩ። ሁለተኛ ይሄ የሰራሁትን ፕሮግራም ገመግማለሁ ምናምን እላለሁ ምናምን የምትለውን ነገር ታቆማለህ። እሱ እኮ ነው እንደማወራው አውቃለሁ። ባንዴ ማለት ሰጠውን አላፍትና ጣለው ማለት ነው። አዎ የስ ፕሮግራሜን ወደ ምሳ ሰዓት ታመጣለህ። ይሄ ከባድ ነው። ምን ችግር የለውም። ደግሞ ይሄ እያፋጨህ ቢሮ ውስጥ ሰው የምጠራው ነገር ምንድን ነው? አንተ ወርዬ ነው እንዴ? ለምዶብኝ እኮ ነው። በቃ ካላፋጨው ሰው የሰማ አይመስለኝም። ሁለተኛ ታፋጭ እዚህ እንዴ? ቢሮ እኮ ነው። ፒኤችዲ ይዘህ ታፋጫለህ?